ሰው ማለት ነው። ለአንድ ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ አይነት ድራማ ነው የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ድራማችሁ። ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ ጋር እኛ እግራችን ስር ሆነ ተወያ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁ ካላስ አንሰማችሁ ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ ምትሉ ሰው ባለበት እንደ እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔ እመጣለሁ በገዛ ሁላችንም። ለምን እመጣለሁ? ምን ይመስላል? በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልን። በነገራችን ላይ በጣም እግዚአብሔር ያክብር። ጆኒሻንም አክብረህ እኔም ጋር በላይፍ ተገናኝተን አናውቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስወ ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እንደማትጠሩ እርግጠኛ ነኝ። እንደማትጠሩ የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ ይወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምና እህቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ያሳደዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እኔ ክርስቲያኑ እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ሜቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። 5 ደቂቃ እድል እንስጠው። እስካሁን ልምምጥ ላይ የቀረችው ካለች ጎልደን ቻንስ ነው ብለዋል አይደለ? ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኝ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ አይዟችሁ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮልሃል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ እንለጣለታለን። አይዟችሁ። ከኔ ጋር ጀምረን ተው፣ አታሳፍረን በሉት፣ አታዋርደን ውስጣታችንን በሉት። ከኔ ጋር እንለጣለታለን። ጀምረናል። አላውቅም እናቱ። አቤት መጅሊሱን ነው እኮ ያዋረደው። ቀላል አዋረደው። ቀላል ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ድራማ ዛሬ ተራቀሰ ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተያይተናል።
አረ ጀግና ነው። ላይቭ ላይ እና የሸለመው ማጃሊዙ ነው። ማጃሊዙ እንጂ እሱን ኤክስኪዩዝ እናደርጋለን፣ እንፈቅዳለን። እንደዛ ከሆነ ምክንያቱም በስልምና